ይስጥልን ሃሪ ዳሳን ይዘን ቀርበናል። በሰው ዘር መገኛነት ምድረ ቀደምት የሚል ካባን የደረበችው ኢትዮጵያ ሰውኛ ያልሆኑ ድርጊቶች ይፈጸሙባት ከጀመረ ውሎ አድሯል። የ3000 ዓመታት ታሪክ እንዳላት የሚነገርላት ሀገር ገና ተገንብታ ያላለቀች ወይም ደግሞ ተገንብታ ከነበረም ዋልታዋና ማገሯ ተነቅንቀው እየዛለች ትመስላለች። ህዝቧም ብሩህ ነገር ያየ ሲመስለው በተስፋ በሌላ ጊዜ ደግሞ ምን ሊፈጠር ይችል ይሆን እያለ በስጋትና በመከራ ዓመታትን ይቆጥራል። ግፍ ጽዋው ሞልቶ የሚፈስባት ሀገርም ሆናለች። በዓለም ውስጥ ሃይማኖተኛ የሚባል ዜጋ ካላቸው ቀዳሚ ሀገራት መካከል ብትጠቀስም ሃይማኖት የላቸውም የሚባሉ ሰዎች ቀርቶ እንስሳት የማይፈጽሙትን ኢትዮጵያውያን በወገናቸው ላይ የሚፈጽሟቸው ግፎች ተመልክተናል። እየሆነ ካለው አኳያ ኢትዮጵያ ውስጥ የሚወራው የዳበረ ባህላዊ እሴት፣ የዜጎች ሃይማኖተኛነትና የ3000 ዓመታት የአገርነት ታሪክ ምን ፈየዱ የሚል ጥያቄን ያስነሳል። ውድ የሃሪ ዲጂታል አድማጮች፣ በዛሬው ዝግጅታችን እየተሸረሸረ ስለመጣው የሞራል መሰረትና በሰዎች ላይ ስለሚፈጸሙ ግፎች መረጃዎችን በማስደገፍ እንመለከታለን። አብሮነታችሁን በአክብሮት እንጠይቃለን። አወዛጋቢ የሆኑና ብዙዎችን የማያግባቡ የዘመናት ትርክቶች ካሏቸው ሀገራት መካከል ኢትዮጵያን ብንጠቅስ ማጋነን አይሆንም። በዘመናት መካከል ከጋራ አሻጋሪ ታሪኮች ይልቅ የበዳይና ተበዳይ እንዲሁም የጭቆና ትርክቶችን የተጋተ ሂሳብ አወራራሽ ትውልድ ተፈጥሯል። ዘመኑ የማህበራዊ መገናኛ ብዙሃን የተስፋፋበት እንደመሆኑ ደግሞ ችግሩን አሳሳቢ ደረጃ ላይ አድርሶታል። ትውልዱ ባሉዋሉ የሚያውቃቸውን የቀደሙ ዓመታት ክስተቶችን አልፈን በቅርብ ጊዜያት የደረስንበትን የሞራል ዝቅጠት የሚያሳይ ማስረጃዎችን እናንሳ። በእርግጥ በመንግስት ደረጃ በአብዮታዊ እርምጃ ልጅ፣ ባል ወይም ሌላ የቅርብ ቤተሰብ የተገደለባቸው ሰዎች የአስከሬን ማንሻ እንዲከፍሉ ይገደዱ የነበረበትን ሰቅጣጭ ታሪክ ሰምተናል። ምናልባትም ይህን ከሚሰሙት መካከል የደረሰባቸውም ይኖሩ ይሆናል። መንግስት ጥፍር ነቅሏል፣ ገርፏል፣ አስገድዶ ሰውሯልና ኢሰብአዊ ድርጊቶችን ፈጽሟል የሚሉ ክሶች በዘጋቢ ፊልሞች ሳይቀር ተመልክተናል። አሁንም ቢሆን ዜጎች ላይ የተለያዩ በደሎች እየደረሱ መሆኑ ይሰማል። እነዚህ ሁሉ በቡድንም ተፈጸሙ በግለሰቦች ወይም በመንግስታት የማህበረሰቡን ውድቀት የሚያንጸባርቁ ናቸው የሚሉ ሙግት አቅራቢዎች ቀላል አይደሉም። የሆነ ሆኖ የዚህ ዳሰሳ ዓላማ መንግስታትንም ሆነ ማንንም የመውቀስ ሳይሆን እንደ አገር የተደረሰበት የነውርና የግፍ ደረጃ ማሳያዎችን ማመልከት ነው። በዚህ ሰዓት ርዕሰ ጉዳዩን እንዴት መረጣችሁት ብትሉ ሰሞኑን የሰው ልጅ እንደ ማገዶ እንጨት የሰውነቱ አካል በመጥረቢያ ሲቆረጥ የሚያሳይ ምስል በማህበራዊ መገናኛዎች ተዘዋውሮ ብዙዎችን አሳዝኗል፣ አስደንግጧልም። ለነገሩ ሰው ደንግጦ ምንስ ቢከሰት ምን አዲስ ነገር አለ የሚልበት ደረጃ ላይ ሳይደርስ አልቀረም። እንዲህ አይነት የጭካኔ ደረጃ ላይ እንዴት ደረስን? ይህስ የመጀመሪያው ነው ወይ የሚሉ ጉዳዮችን አብነቶችን በመጥቀስ እንመለከታለን። በወቅቱ በውል አልተጤነ እዚህ ደረጃ ላይም ይደርሳል አልተባለም ይሆናል እንጂ ገና ያኔ አስከሬን አቃጥለው ከበው ሲጨፍሩ የሚያሳይ ተንቀሳቃሽ ምስል እንዲሁም አስከሬን ዛፍ ላይ ተሰቅሎ የሚያሳይ ምስል በማህበራዊ መገናኛዎች ሲዘዋወር አስደንጋጭና ብዙ አነጋግሮ አልፏል። ከዚያ በኋላም ቢሆን የፊት ጥኝ ታስረው ሲገረፉ፣ በጥይት ተደብድቦ ሲገደል እንዲሁም አስከሬኖች በስካቫተር ሲቀበሩ ይኸው የማህበራዊ መገናኛ አሳይቶናል። እንዲህ ያልተለመዱ ክስተቶች እንዴት ሊበራከቱ ቻሉ የሚል ጥያቄ ብናነሳ የወል ተጠያቂነትን የሚያስከትሉ ናቸው። ድርጊቶቹን የሚፈጽሙት የማህበረሰቡ ልጆች በመሆናቸው የወረሱት ነው የሚሉ መከራከሪያዎችም ይቀርባሉ። ባለፉት ዓመታት አገር ከድካሙ አርፋ ህዝቡም እፎይ ይላል የሚል ተስፋ የነበረ ቢሆንም ሰው ላይ የሚፈጸመው ወንጀል በአይነትና በመጠኑ እየጨመረ ቀጥሏል። ሃይማኖተኛ ነው ከሚባለው ህዝብ አብራክ የወጣው ትውልድ የሃይማኖት ተቋማትን የሚያቃጥል፣ የሚዘርፍና የሚያወድም ሆኗል። ሃይማኖተኛው ትውልድ የሃይማኖት አባቶችን ሲዘልፍና ሲያዋርድም ይታያል። እናቶችን፣ አባቶችንና እንግዶችን አክባሪ መሆኑ የሚነገርለት ኢትዮጵያዊ አዛውንቶችንና የሃይማኖት አባቶችን ያለ ርህራሄ ሲገድል፣ እናቶችንና ህፃናትን ሳይቀር ሲደፍርና ሰላማዊ ዜጎችን የሚያግትበትን ዜና ደጋግመን እንሰማለን። ታዲያ ይህን እንስሳዊ እንኳን ያልሆነ ባህሪ ተደጋግሞ ሲሰማ የሃይማኖተኛነት መገለጫው ምንድነው? የባህላዊ እሴትስ ያስብላል። በቀደመው ጊዜ እንዲህ አይነት ክፉ ተግባራት ከመፈጸማቸው አስቀድሞ ሽማግሌዎች መክረውና ገስጸው ይመልሱ እንደነበር ነው የሚነገረው። ተፈጽሞ ከሆነም ድርጊቱ ፈጻሚን በመቅጣት ተጎጂዎች ደግሞ እንዲካሱ ፍትህን ይሹ እንደነበር በርካታ አብነቶችን ማንሳት ይቻላል። አሁንስ ያለን እንደሆነ ሽማግሌዎቹ ይህን ተግባራቸው ትተዋል፣ አሊያም የሚሰማቸው አጥተዋል።
ሰሞኑን በማህበራዊ መገናኛዎች ሲዘዋወር የነበረውና ሌሎች ተመሳሳይ ግፎችን አነሳን እንጂ ይፋ ያልወጡና የተደበቁ በርካታ ሊኖሩ እንደሚችሉ አይጠረጠርም። በሰዎች ላይ የሚፈጸም ግፍና ኢሰብአዊ ድርጊት ማንም ይፈጽመው ከልኩ አይጎድልም፣ ይቅርም አያስብልም። አንዳንዶች በሌላ ወገን ሲፈጸም የእርግማን ማት ያወርዳሉ። ፈጻሚው የኔ የሚሉት ወገን ሲሆን ደግሞ ምክንያቶችን ይደረድራሉ። ይህ ፈጽሞ ተቀባይነት ሊኖረው አይችልም። ግፍንና ወንጀልን ባለበት ልክ እንደማውገዝ ፖለቲከኛው፣ ሃይማኖተኛ ነኝ ባዩና ሌላውም ከዚህ ለማትረፍ ሲንገታገቱ እናስተውላለን። አለፍ ሲልም የማነጻጸሪያ ሚዛን ፍለጋ ሲሯሯጡ እናያለን። እንዲህ አይነቱ ያልተገራው የወል ማንነት ደግሞ እድሜ ለማህበራዊ መገናኛ ራቆታችንን አሳይቶናል። ኢትዮጵያ ውስጥ የሚፈጸመው የግፍና የወንጀል መጠን ከልኩ አልፎ መፍሰስ ከጀመረም ሰንብቷል። ሌላው ኢትዮጵያንና ኢትዮጵያውያንን እየፈተነ ያለው ጦርነትና ግጭት ወለድ ግፎችና መከራዎች ናቸው። የጦርነት መጨረሻው ድርድር ቢሆንም እኛ ግን ለዚህ አልታደልንም። ፖለቲካዊ አለመግባባቶች ከጠረጴዛ ይልቅ ጫካን ይመርጣሉ። መንግስታትም ሆነ በተቃራኒ ወገን ተሰልፈው የሚገጥሙት ቢያንስ ከቅርብ ጊዜው የሰሜን ጦርነት ምንም አለመማራቸው አንዱ የታሪካችን ጥቁር ጠባሳ ሆኗል። እንዲያው በደምሳሳው ጥቅል ሁኔታውን እናንሳዋለን እንጂ በተለያዩ የሀገሪቱ ክፍሎች የሚፈጸሙ ሰብአዊ ወንጀሎችን በቁጥር ጭምር አስደግፎ መዘርዘር ይቻላል። እናም ግጭትና ጦርነት በጥቂት ዓመታት ውስጥ በመቶ ሺዎች ሕይወትን ቀጥፏል፣ በሺዎች የሚቆጠሩትን አካል አጉድሏል። እንዲሁም ቁስና መሰረተ ልማት ላይ የደረሰው ውድመት ተቆጥሮ የሚያልቅ አይደለም። ከዚህ ጋር በተያያዘ መነሳት ያለበት የንጹሃን መከራና ስቃይ ነው። መረጃዎች እንደሚያሳዩት ንጹሃን ዜጎች በታጣቂዎችና በመንግስት ኃይሎች ጥቃት ይፈጸምባቸዋል። በእርግጥ ብዙ ጊዜ የትኛውም ወገን ይህን ሲያምን አንመለከትም። ተደራራቢ ወንጀል የሚፈጸምባቸው ደግሞ የማህበረሰብ ክፍሎች አሉ። ሴቶች፣ ዓለም አቀፍ ተቋማትና የአገር ውስጦችም ቢሆኑ ቁጥር እየጠቀሱ ስለሚደፈሩ ሴቶች ይነግሩናል። ባህሪ ዲጂታል እይታ የተፈጸመው ወንጀል አንድም ሴት ላይ ቢሆን የወንጀሉንም ሆነ የተጠያቂነቱን ክብደት አይቀንሰውም። ጦርነትና ግጭቶች ባሉባቸው አካባቢዎች ከ8 ዓመት ህፃን እስከ 64 ዓመት ዕድሜ ያሉ ሴቶች በቡድን ሳይቀር የመደፈራቸውን ዜና ሰምተናል። አሁንም ተመሳሳይ ድርጊቶች እንደሚፈጸሙም የሚወጡ መረጃዎች ያመለክታሉ። በአብዛኛው ጥቃት የተፈጸመባቸው ሴቶች ዕድሜ በዚህ ክልል ይሁን እንጂ ከዚያ በላይ ዕድሜ ላላቸው አዛውንቶች የማይራራ አውሬያዊ ባህሪ ያለው ትውልድም አፍርታለች ኢትዮጵያ። በጦርነት ወይም በግጭት ወቅት ንጹሃን ቢሞቱ በስህተት ነው የሚል ማስተባበያ ሊቀርብ ይችል ይሆናል። ግን ደግሞ ሴቶችን መድፈር የከፋ ወንጀል ነው። በዚህ ውስጥ የሚሳተፉትን ተጠያቂ አለማድረግ ደግሞ የታጣቂ ኃይሎችን የሞራልና ታማኝነት ኪሳራን ማሳያ ነው። ንጹሃን ተገድለዋል ሲባል አይ ይህን ያህል ቁጥር አይደለም፣ ሴቶች ተደፍረዋል ሲባል ደግሞ አሁንም በቁጥር ክርክር መክፈት የኢትዮጵያ መገለጫ መሆን ማብቃት አለበት። ምንም እንኳን በጦርነት በተለይም በእርስ በርስ ሲሆን ኪሳራው ከፍተኛ ቢሆን እና የትኛውም ወገን አሸንፊያለሁ ብሎ መመጻደቅ ባያስችለውም ልቀጥልበት ይል ይሆናል። በመሃል ግን እመራዋለሁ ወይም እታገልለታለሁ የሚሉትን ማህበረሰብ መከራ መመልከትና ከጦርነት መልስ ያሉ ችግር መፍቻ አማራጮችን መሻት ከሁሉም ወገን ይጠበቃል። ኢትዮጵያ ውስጥ ለሚነሱ ግጭቶችና ጦርነቶች እንደ አንድ ምክንያት ይጠቀሳል ህገ መንግስቱ። ይህ የብሔር ብሔረሰቦችና ህዝቦች ህገ መንግስት ከጸደቀ 31ኛ ዓመቱን ሊደፍን ቀናት ቀርተውታል። እውነት ነው የይሻሻል ጥያቄ ቀርቦበታል። እስከዚያው ድረስ ግን በመተዳደሪያነቱ ይቀጥላል። ህገ መንግስቱ የብሔር ብሔረሰቦችን መብት አክብሯል ቢባልም በተቃራኒው የኔ ለሚሉት የታጠረ ስፍራና አካባቢ እርስ በርስ እንዲነታረኩ አድርጓል። መዘዙም እስካሁን የዘለቀ ነው የሚሉ ክርክሮች ይደመጣሉ። አረረም መረረም ከነችግሮቹም ቢሆን የጸደቀበትን ህዳር 29 በየዓመቱ ማክበር ከጀመርን 20 ዓመታት ተቆጥረዋል። ግን ደግሞ እስካሁንም ድረስ የኔ ነው ከሚል የወሰን አጥር ካለመውጣታችንም ባለፈ ያንን ወሰን አልፎ ተረጋግቶ መኖር ማረጋገጥም አልተቻለም። ለዚህ ደግሞ በዋነኛነት የሚወቀሱት ቀጥተኛ የፖለቲካ ተሳታፊዎች ናቸው። ህገ መንግስቱ የብሔር ብሔረሰቦችን መብት አረጋግጧል ከተባለ እነዚህም ችግሮች እንዲፈቱ ማስቻል አለበት። ህዳር 29 ሲከበር እነዚህ ችግሮች መፍታት የሚያስችል እውነተኛ ወንድማማችነትና እህትማማችነትን በማረጋገጥ ፖለቲካዊ ቁርጠኝነት መሆን አለበት። የዛሬውን በዚሁ አበቃን። ስላዳመጣችሁን እናመሰግናለን።